በመሪዎቻችን ራሳችን ሕይወታችንን መስዋዕት አድርገን እናስጠብቃለን፣ እናስከብራለን። መንግስት ተገቢውን እርምጃ እንዲወስድ ወንጀለኞችን እንዲቀጣ እንጠይቃለን። መብታችንን እናስከብራለን። አንጸልይ። አላሁ አክበር፣ አላሁ አክበር። ላ ኢላሃ ኢለላህ፣ ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ። አላሁ አክበር፣ አላሁ አክበር። መጅሊስ ከጎጠኝነት ከጥንፈኝነት ወጥቶ ህዝቡን አንድ አድርጎ ሊመራ ይገባል። መጅሊስ ከዚህ በኋላ ሱፊ እገሌ ሰለፊ እንዲለን እንዲከፋፍለን አንፈልግም። ድምፃችን የተነሳው ግብ ሲበዛ ነው። እኛም ኢማም አህመድ ነን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የመንግስት አስመሳይና ሊቆም ይገባል። የመንግስት አስመሳይነት ሊቆም ይገባል። መንግስት በመጅሊሱ እጁን ሊያነሳ ይገባል። የሞጣ ሙስሊሞች እኛ ነን። የሞጣ ያሰው መስጊድ የእኛም ነው። የአማራ ክልል መንግስት ኃላፊነቱን መውሰድ አለበት። ከዚህ በኋላ አንታገስም። የለውጡ ፈርቀዳጅ ድምፃችን ይሰማ ነው። ለሙስሊሞቹን ማስከበር የእኛ ኃላፊነት ነው። ድምፃችን ይሰማ። ድምፃችን ይሰማ። ድምፃችን ይከበር። ከዚህ በኋላ በመሳጅዶቻችን የሚደርሰው በደል እንወስዳለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ላ ኢላሃ የሚደርስብን በደል አንሰማም። ጥላቻ ነው። አማራ ክልል መጅሊስ ኃላፊነት መውሰድ አለበት። አማራ ክልል መጅሊስ ኃላፊነቱን መውሰድ አለበት። የኢትዮጵያ ቤተ ክርስቲያን ድራማ አላሁ አክበር ደካማነን ስንል ለአላህ እንጂ ለፈጣሪ እንጂ ለፍጡር አይደለም። ደካማነን ስንል ለፈጣሪ እንጂ ለፍጡር አይደለም።
ለአላህ እንጂ ለሰው አይደለም። ለአላህ እንጂ ለሰው አይደለም። ትላንትና በሀገሪቱ ላይ ድምፃችን ይሰማ። ግን በላይ ድርሻ አለው አማራ ክልል ሙስሊሞች ወንድሞቻችን ናቸው። ሱፊ ሰለፊ በቃን። አላህ አሻም ዩሪድ እስከ መጅሊስ አላሁ አክበር አላሁ አክበር። ከዚህ በኋላ አማራ ክልል ያለው ሙስሊም መብቱ ተከብሮ እንጂ ተዋርዶ አብይ አህመድ በፖለቲካ ተጣጣሎ ከዚህ በላይ ሊያስጨርሰን፣ ሊያስገድለን፣ ሊያሳርደን አይገባም። አብይ አህመድ ከዚህ በኋላ ሙስሊሙ ቁጭ ብሎ አይበት የሚሸከምበት ምንም አይነት ምክንያት አጠፋ የለውም። ስለዚህ በአስቸኳይ መንግስት አለው የሚል ከሆነ እርምጃ በሳጅዶቻችን በወንድሞቻችን ላይ በፈጸሙ የአማራ ክልል ባለስልጣናት አክራሪ የመስቀል ጦረኞች ባል ከላላ ሙስሊሙ መንገድ የሚደፋበት ምንም አይነት ምክንያት የለም። ነገር መተሳሰብ፣ አንድነት ከእኩልነት ጋር ከቻሉን ይቀጥላል። ያለዚያ 35 መስጊዶቻችን የሰላም ሀገር ግንባታ ብለን ከዚህ በኋላ ይበቃል። ሀሳብ መከት ወላሂ ሁሉ ተያይዘን ምናውቅ ከሆነ እናውቃታለን እንጂ መስጂድ መጥቶ ወንድሜ በረንዳ ወጥቶ አይሆንም። አላሁ አክበር ኢትዮጵያዊነታችን በላይ ናቸው። መስጊዶቻችን ከኢትዮጵያዊነታችን በላይ ናቸው። አትመልከት። ያገባሃል፣ መስጊድ ነው ያገባሃል። ሁሉም ወንድማማች ነው። ወንድሞቻችን እየሞቱ ዝም መስጊድ እየተቃጠለ ዝም አንልም። ፖሊሶችን አከታቸው ይባላሉ። ወዲያው ነው የመጡት። አላሁ አክበር። እንግዲህ
እዚህ ጋር ፊት ለፊት የምትመለከቱት አዲስ አበባ ፖሊስ ይሄንን ትንጊት ለመታደም ፊት ለፊት ላይ ይገኛል። አዲስ አበባ ኑር መስጂድ ላይ እየተደረገ ያለ ከባድ ተቃውሞ ነው። የትም አካባቢ ላይ ለሚፈርሱ መስጂዶቻችን መንግስት ኃላፊነቱን ሊወስድ ይገባል። لا إله إلا الله محمد رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله الشعب يريد إسقاط المجلس 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 الشعب يريد الله أكبر الله أكبر الله أكبر ውድና የተከበራችሁ የዓለማችን ላይ የምትገኙ ሙስሊሞች ዛሬ እንግዲህ በታላቁ ኑር መስጂድ ፒያሳ አካባቢ ላይ ትላንት ሞጣ ላይ በደረሰው 4 መስጂዶች ቃጠሎ ላይ ሙስሊሙ ማህበረሰብ ተነጋግሮ ድምጹን እያሰማ ነው የሚገኘው። በዚህ ረገድ ላይ እንግዲህ ሙስሊሙ ማህበረሰብ በአንድነት እየተሳተፈ ነው የሚገኘው። ስለዚህ ሁላችንም ባለንበት ዓለም ላይ ያለውን እያንዳንዷን የሙስሊሙን እንባ የሚያብስልንን አንድነታችንን ልንጠብቅ ይገባል ለማለት ነው። እንግዲህ ተቃውሞ ቀጥሏል። አብራችሁን ስለነበራችሁ በአላህ ሱብሓነሁ ወተዓላ ስም እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።